በርካታ ጥያቄዎች ለጠቅላይ ሚኒስትር ዶክተር አብይ አህመድ ቀርበው ማብራሪያ ተሰጥቶባቸዋል። ከነዚህ ውስጥ በደቡብ አፍሪካ ፕሪቶሪያ በፌዴራል መንግስትና በህወሓት መካከል የተካሄደውን የሰላም ስምምነት የሚመለከቱት ይገኙበታል። የሰላም ስምምነቱ ተግባራዊ እንዳይሆን እንቅፋት ለመሆን የሚጥሩ አካላት ላይ የመንግስት አቋም ምን እንደሆነ በአባላቱ ተጠይቋል። አጠቃላይ የሰላም ስምምነቱ ሂደት እንድምታውና ፋይዳው ብራራ ይህም የሰላም ስምምነት እንዳይሳካ ተቃርነው በተቃራኒ ለሚቆሙ ወይም ለቆሙ የታጠቁ ኃይሎች ምን የመፍትሄ አቅጣጫ የተቀመጠ ነገር አለ? ሰላምን የሚቃወሙ አካላት ፍላጎታቸው ምንድን ነው? ውሳኔዎችንስ ተግባራዊ ለማድረግ እንቅፋት አይሆንም ወይ? ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የሰላም ስምምነቱን ያደረገው ለኢትዮጵያ ሲል ነው ይላሉ። ባለፉት 2 ዓመታት በሰሜኑ ጦርነት ኢትዮጵያ ዋጋ ከፍላለች ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ለሀገራችን እድገት ግን ሰላም መርጠናል የሚል ምላሽ ሰጥተዋል። የማያልቅ ጦርነት ውሃ በወንፊት ነው። ድርድርም ካለ ንግግርም ካለ ውይይትም ካለ ለኢትዮጵያ አንድነት፣ ለኢትዮጵያ እድገት፣ ለኢትዮጵያ ሰላም ብቻ ነው። ለኢትዮጵያ ሰላም አንድነትና እድገት ድርድር እንኳን አፍሪካ ውስጥ ሌላም ቦታ ካለ እንሄዳለን። ለሀገር ጥቅም ሲባል መሄድ የማንፈልግባቸው ቦታዎችን ቢሆን እንሄዳለን። የሰላም መጥፎ የጦርነት ጥሩ ደግሞ የለም። ነገር ግን የኢትዮጵያን ህልውና፣ የኢትዮጵያን ልዕልና፣ የኢትዮጵያን አንድነት የሚገዳደር ነገር ሲፈጠር ያ ነገር በሰላም መፍትሄ የማያገኝ ከሆነ መፋለም ግዴታ ነው። ትናንትም ነበር፣ ነገም ይቀጥላል። ከዚህ ቀደም ጦርነት ይቆም እያሉ ጫና ሲያደርጉ የነበሩ አካላት አሁን ላይ ሰላም ሲወርድ ደግሞ መስመራቸውን ቀይረው የሰላም ስምምነቱን እየነቀፉ ይገኛሉ። ዶክተር አብይ አህመድ ሰላም የማይፈልጉት የጦርነት ነጋዴዎች ናቸው ያሉ ሲሆን ኢትዮጵያ ግን አሁንም የተደረሰውን የሰላም ስምምነት ከግብ እንዲደርስ ለማድረግ ቁርጠኛ መሆኗን ተናግረዋል። ሰላም የኢትዮጵያን ሕዝብ እፎይታ እንዲያገኝ እስካደረገ ድረስና ልማትን እስካመጣ ድረስም መንግስት በትኩረት የሚሰራበት እንደሆነ ነው በአጽንኦት የተናገሩት። ጠቅላይ ሚኒስትሩም ሰላም የሚያስከፋቸው ኃይሎች የጦርነት ነጋዴዎች ናቸው። በሀገር ደረጃ ደግሞ ሲታይ በጦርነት ውስጥ ንግድና ትርፍ የሚያገኙ ሰዎች ሰላም የሚባል ነገር፣ ድርድር የሚባል ነገር አይመቻቸው አሉ። ሁለተኛው ጦርነት የማይመቻቸው ደግሞ ሰዎች አሉ። ጦርነት ሲባል የሰላም አምባሳደር ስለሆኑ፣ የሰላም ሰው ስለሆኑ፣ ጦርነት በየትኛውም ጫፍ ቢሆኑ ጎጂ ስለሆነ አይጠቅምም ብሎ የሚያስቧል። ሰላም የሚጠሉ የጦርነት ነጋዴዎች አሉ። ጦርነት የሚጠሉ የሰላም አምባሳደሮች አሉ። ግራ የሚያጋባው ሰላም ጦርነት የሚያከለቡት ላይ ነው። ሰላም ሲሆን ጦርነት ይላሉ፣ ጦርነት ሲሆን ሰላም ይላሉ። እነዚህ ግራ ያጋባል። ውስጣዊ ሰላም የሌላቸው ሰዎች፣ ውስጣዊ እረፍት የሌላቸው ሰዎች በውጭ የሰላም አየር መተንፈስ ማየት አይችሉም። ለበርካታ ዓመታት ጥያቄ ሲነሳባቸው የነበሩ ወልቃይትና የመሳሰሉ ቦታዎች ላይም የመንግስት አቋም ምን እንደሆነ በምክር ቤቱ አባላት ተጠይቋል። የፌዴራል መንግስት ከተነጋ በደረሰው ስምምነት መሰረት ስምምነት ያልተደረሰባቸውን አካባቢዎች በህገ መንግስታዊ መልኩ ይፈታሉ በሚል ስምምነት መደረሱን ነግሮናል። ይሁንና አካባቢዎቹ ማለትም ወልቃይትና ራያ የፌዴራል ህገ መንግስት ከመጽደቁ በፊት ወደ ትግራይ ክልል የተካተተ በፖለቲካ ውሳኔ የተካለሉ ናቸው። እነዚህን አካባቢዎች በመስዋዕትነታቸው ያረጋገጡትን አንጻራዊ እፎይታ ያላስፈላጊ ክርክርና ሙግት በሚዳረግ መልኩ ስምምነት መድረሱን እንዴት ያዩታል? መንግስት የህዝቡን ዘላቂ ሰላም በሚያረጋግጥ መልኩ የሚነሱ ጥያቄዎችን ሁሉ ለመፍታት እንደሚሰራም በጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ ተሰጥቶበታል። የሰላም ስምምነቱ ህብረተሰቡ የሚያነሳቸውን ጥያቄዎች የማይመልስ ነው የሚሉ ከወልቃይትና መሰል ቦታዎች ጋር የሚነሱ አሉባልታዎችም ከእውነት የራቁ ናቸውም ብለዋል ዶክተር አብይ አህመድ። የኢትዮጵያ መንግስት በእነዚህ ሽረባዎች ውስጥ እጁ የለበትም። የወልቃይት ህዝብ እንዲገነዘብ የምንፈልገው የሚወራው የሚናፈሰው አሉባልታ ውስጥ የኢትዮጵያ መንግስት እጁ የለበትም። እኛ ደቡብ አፍሪካ ሄድነው ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚሆን ለመወሰን አይደለም። የፕሪቶሪያው ሳሚትን ይሄን ለመወሰን ስልጣን የለውም። ይሄን በህግና በስርዓት እንፈጽም። ለወልቃይት ይጠቅማል፣ ለአማራ ይጠቅማል፣ ለትግራይ ይጠቅማል። የሚጎዳው ነገር የለም። በህግና ስርዓት እንፈጽም የሚለውን ነገር ከብዙ ተንኮል ጋር ማያያዝ አስፈላጊ አይደለም። አሸባሪው ሸኔ በተለይም በኦሮሚያ ክልል በርካታ ቦታዎች ላይ ስጋት ሆኖ መቀጠሉም በምክር ቤቱ አባላት ተነስቷል። መንግስት አሸባሪው ሸኔ እያደረሰ ያለውን ጥፋት ለማስቆም የቀጣይ እርምጃዎቹ ምን እንደሆነም በጥያቄ ተነስቷል። አሸባሪ ኦነግ ሸኔን ለማጥፋት እየተከናወነ ያለው ስራ አመርቂ ውጤት እያመጣ አይመስልም። አሁንም ቡድኑ በርካታ አካባቢዎችን በራሱ ቁጥጥር ስር አድርጎ ተጨማሪ ጥቃት እያደረሰ ነው። በመንግስት ስር ያለው የአመራር መዋቅር መረጃ ለጠላት አሳልፈው በመስጠት
በየጊዜው ኦፕሬሽኖች እንዳይሳኩ በማድረግ እንደሚያደርግ ይነገራል። ይህንንም ለማስተካከል ምን ተጨባጭ እርምጃ እየተወሰደ ነው? አሸባሪው ሸኔ ምንም ዓላማ የሌለውና ዓላማው ምን እንደሆነም የማይታወቅ እንደሆነ ነው በጠቅላይ ሚኒስትሩ የተነሳው። ይህ ቡድን ላይ የተጀመሩ ስራዎች በተጠበቀው ልክ ውጤት እንዳላመጡ የሚናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ አሁንም ግን ቡድኑን የሚገቱ ስራዎች በትኩረት መሰራታቸውን እንደሚቀጥሉ አንስተዋል። በፖለቲካ በንግግር ብቻ ነው ፍላጎትን ማሳካት የሚቻለው። ለሰላም በራችን ሁሌም ክፍት ነው፣ ለንግግር በራችን ሁሌም ክፍት ነው። ነገር ግን ህግ ሳያከብር ግን ሰው እየገደሉ ንጹሃን እየገደሉ አርሶ አደር እየገደሉ እንደ መብት ማየት ግን የሚፈቀድ አይደለም። ይሄን መንግስት ሰፊ ስራ እየሰራ ይገኛል። ስራው ቀላል አልነበረም። አሁን ተጠናክሮ ይቀጥላል። ዛሬ በተካሄደው የህዝብ ተወካዮች ምክር ቤት ስብሰባ ላይ ተገኝተው ለተነሱ ጥያቄዎች ማብራሪያና ምላሽ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስትና በህወሓት መካከል የተደረገው የሰላም ስምምነት ዘላቂ ይሆን ዘንድ ሁሉም አጋዥ ሆኖ እንዲሰራም ጠይቀዋል።